የአካላዊ ግንኙነታቸው ደግሞ የሚገርም ነበር። በቃ የሚገርም ግንኙነት ነበራቸው። ይሄ ሰውዬ የማንም እንዳይሆን እንዳደረጋለች የገዛ ቁርጥ ታረግለታለች ይዛ ማለት ነው። እስልኝ ክብራትና ክብራን የሐሜት ቤተሰቦች እንደምን ቆያችሁኝ? ዛሬም እንግዲህ በሌላ ቪዲዮ ተመልሰን ተገናኝተናል። ሐሜተኛው እባላለሁ። በዚህ ዩቲዩብ ቻናል ላይ የተለያዩ የወንጀል ታሪኮችና እንዲሁም አስደናቂ ክስተቶችን የምንነጋገርበት ቻናል ነው። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ በማድረግ ይህንም ውድ ቤተሰብ ይቀላቀሉን። በሉ ወደ ቪዲዮ። ሁሉም ነገር የሚጀምረው እንግዲህ በዚች ሴት ነው። ጆዲ እንግዲህ ታሪኩ ሲጀምር 25 ዓመቷ ነው። የምትኖረው ደግሞ ካሊፎርኒያ ውስጥ ነው። ጆዲ እንግዲህ በጣም አብዝታ ፍቅረኛ ትፈልጋለች። የሆነ የሚወደድ አይነት ወንድን ትፈልጋለች። የሁላ ነገር እንግዲህ መቼ ይሳካላታል? በ2006 ዓመተ ምህረት ላይ የሆነ የስራ ኮንፈረንስ ላይ ህልሟ ይሰምርላታል ማለት ነው። ይህን ልጅ ታገኘዋለች። ስሙም ትራቪስ ይባላል። ትራቪስ እና እሷም እንግዲህ በጣም ይተያያሉ፣ በጣም ይዋደዳሉ። ትራቪስም እሷን ሲመለከታት ዋው ያበደች ከስ ነው ነገር ያው እንደምንለው፣ እሷም እንግዲህ እሱን ስታየው እንግዲህ ዋው ያበደ ልጅ ምናምን ነገር ትላለች ማለት ነው። ከሱ ጋር በምትጣበስበት ሰዓት ላይ እንግዲህ ሌላ ፍቅረኛ ነበራት ማለት ከሱ ጋር ከትራቪስ ጋር ያወራች ራሱ ሌላ ፍቅረኛ ነበራት። ከዛ የኛውን ፍቅረኛውም ገደል ይግባባ ኪትሻለው እንዳግኝቻለሁ ምናምን ነገር ብላ ትጠለዋለች ማለት ነው። እንዳለመታደል ሆኖ ግን ሁለቱም የተለያየ ሀገር ስለሚኖሩ ግንኙነታቸውን ከባድ ያደርግባቸዋል። እሷ የምትኖረው ካሊፎርኒያ ውስጥ ነው፣ እሱ ደግሞ የሚኖረው አሪዞና ውስጥ ነበርና ግንኙነታቸው በጣም ከባድ ይሆንባቸዋል። ጆዲን ግን ይሄ ነገር አላስቆማትም። ያቀደም የነገርኳቸው የድሮ ፍቅረኛዋን ትሄድና ትሰናበቷለች ማለት በቃ ታስፈልገኝ ምናምን ነገር ብላ ትሰናበቷለች። ኤውላ ነገር ግን የምታደርገው ለምንድን ነው? ሙሉ ኢነርጂዋን ሙሉ ጊዜዋን ምናምን እዚህ ትራቪስ ላይ ኢንቨስት ለማድረግ ማለት ነው። ስለ ትራቪስ እመጣላችሁ። ትራቪስ እንግዲህ በእኛ ሀገር አጠራር እንግዲህ ጴንጤ ነው ማለት ፕሮቴስታንት ነው እና በቃ ማግባት የሚፈልገው ምናምን መኖር የሚፈልገውም የቸርች ላይፍ ነው እና ማለት በቸርች ነው። እሷ ደግሞ በቃ እምነቷ ሌላ ነው። ምን አይነት እምነት እንዳላት አላውቅም፣ ግን ሌላ እምነት ነው የነበራት። ከዛ ይሄን ነገር እንግዲህ ሄዶ ለጆዲ ሲነግራት ምን ትላለች? በቃ ከዛሬ ጀምሮ እኔም ጴንጤ ነኝ ምናምን ትላለች ማለት። ከዛ በኋላ ወደ ቸርች ይወስዳታል። እንግዲህ ይሄ ትክክለኛ ፎቶቸው ነው። ቸርች ሄደው ጌታን ሲያስቀብላት ማለት ነው። ቸርች ሄደው ጌታን ትቀበላለች ምናምን ነገር። ግንኙነታቸውም ያማረ ይሆናል። የሚገርም ግንኙነትም ይኖራቸዋል። ከዛ በቃ ያበደ ግንኙነትም ይኖራቸዋል ምናምን። አንድ ላይ ትራቭል ያደርጋሉ ምናምን፣ ሀገራትን ይጎበኛሉ፣ ፎቶ ይነሳሉ፣ ጊዜያትን ያሳልፋሉ። የሆነ ፏፏቴ ምናምን አካባቢ ይሄዱ ይዋኛሉ ምናምን ነገር ማለት ነው። የአካላዊ ግንኙነታቸው ደግሞ የሚገርም ነበር። በቃ የሚገርም ግንኙነት ነበራቸው። ይሄ ሁላ ነገር እንግዲህ ምን አይነት ችግር ይፈጥራል መሰላችሁ? ቅድም እንደነገርካችሁ እንግዲህ ትራቪስ መንፈሳዊ ህይወቱን ማጠንከር ነው የሚፈልገው። ከትዳር በፊት የሚደረግ ግንኙነት እንግዲህ ኃጢአት እንደሆነ ያውቋል። እሱም ያውቋል፣ እሷም ታውቋለች። በቃ ማለት አካላዊ ግንኙነታቸው የሚገርም ነበረ። በቃ በተገናኙ ቁጥር ነው የባለጌ ነገር የሚያደርጉት ነው የሚባለው እና ይሄዳል ምናምን። ጌታ ሆይ ይቅር በለኝ፣ በቃ ይቅር በለኝ፣ ለመጨረሻ ጊዜ ነው ይሄን ነገር የማደርገው፣ ይቅር በለኝ። ከዛ በኋላ ይቅር በለኝ ምናምን ብሎ ከጸለየም በኋላ ሄዶ ከሷ ጋር ግንኙነት ነው ያደርጋል። ይጸጽቷል። አሁን የሚመለስና ጌታ ሆይ ለመጨረሻ ጊዜ ማይደገም አንዴ ይቅር በለኝ። አሁንም ሄዶ ግን ያደርገዋል። በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ የሚቀጥለው ማለት ነው። ብቻ የተለያየ አካባቢ ነው የሚገናኙት። የሆነ መካከል ላይ የሆነ ነገር ነው የሚገናኙት ማለት ነው። እሷም ትመጣለች፣ እሱም ይመጣል። የሆነ አካባቢ ላይ ይገናኛሉ ማለት ነው። አካላዊ ግንኙነታቸው ደግሞ የሚገርም ነበረ። በየጥቃጥቁ ነው በቃ የሆነ የባለጌ ነገር የሚያደርጉት ማለት ነው። በቃ ባያገኙት ቦታ ነው። ይሄ ነገር ከባህላችን ያፈነገጠ ነው። ግን በየመኪናው ምናምን በኢየሱስ መቼ ወደ ቤት እንደሚገቡ ራሱ እርግጠኛ አይደለሁም። ማለት መቼ ነው ወደ ቤት የሚገቡት እነዚህ ሰዎች? ትራቪስም እንግዲህ ሁለት የተለያዩ ጓደኞች ነበሩትና ይነግሩታል ማለት እቺ ልጅ ተው ለህይወት መጥፎ ነች ምናምን አትሆንህም ምናምን ነገር ይሉታል። ማለት በጣም ደባሪ ሰው ነች፣ በዛ ላይ ደግሞ ቀናተኛ ነች ምናምን ነገር ይሉታል ማለት ነው። ቀናተኛ ነች ያሉት በእርግጥም ልክ ናቸው። ልጅቷ ቀናተኛ ነች፣ በጣም ሲበዛ ቀናተኛ ነች። ሶሻል ሚዲያውን ምናምን ሀክ ታደርገዋለች። በሄደበት በወጣበት በገባበት ሁላ እየተከታተለች ምናምን ላይፉን ታጠናለች። ሌላው ይቅር ልጁ ሽንት ቤት ሁላ ሲገባ ተከትለው በር ላይ ሆና ትሰማለች፣ ታዳምጣለች። ሌላ ሲገር ድንገት እንኳን ካወራ ምናምን ነገር ብላ ታዳምጣለች ማለት ነው። እንደዚህ ታዳምጣለች። ግን የፈለገ ጥረት ብታደርግ ይሄ ልጅ ምንም እያደረገ አይደለም ማለት በቃ ፍጹም ሰላም ነው የሚባለው። ምንም ሊያደርግ አይችልም። ግን ግንኙነታቸው እየቀጠለ በመጣ ቁጥር እንግዲህ ትራቪስ ስጦታ ይሰጣታል ምናምን የሆነ ቫላንታይን ዴይ ብቻ ለፍቅረኛሞች ቀን ስጦታ ይሰጣታል። ስጦታው ምንድን ነው? ቲሸርት ሆኖ ስሙ የተጻፈበት ማለት ነው። የሆነ ልክ እንደዚህ አይነት ቲሸርት ማለት ስሙ የተጻፈበት ትራቪስ አሌክዛንድራ ምናምን የሚል የሆነ ቲሸርት። ምን አይነት ግንኙነት እንዳላቸው ማለት ምን ለብሰሽው ዙሪ ነው ምንድን ነው? ይሄ ነገር ምንም እየገባኝ አይደል። ብቻ ከጊዜያት በኋላ እንግዲህ ያ ማለት እንግዲህ 2007 ዓመተ ምህረት ላይ እንግዲህ ትራቪስ ሳያስበው ስልኩን ጥሏት ምናምን ነገር ወደ ሻወር ይገባል። ሻወርም በነበረበት ሰዓት ላይ እንግዲህ ስልኩን ስታጠራ ምናምን ከሆነ ሴት ጋር ቴክስት መጻጻፍ ጀምሯል። የጀለስ ማለት ከሆነ ሴት ጋር ማለት ነው። እሱ ሶሻል ላይፉ በጣም የጠነከረ እንደሆነ ታውቃለች እኮ ማለት ከብዙ ከቸርች ሴቶች ጋር ያወራል፣ ከስራ ባልደረቦቹ ጋር ያወራል ምናምን ነገር። ጀስት ሴት ስለሆነች ብቻ ልጅቷ ተነቅላለች፣ ታብዳለች። ከዛ ይህንን ግንኙነት ማቋረጥ አለብን ምናምን ነገር ብላ ዝታበት ትሄዳለች ማለት ነው። በቃ ታሪኩ አለቀ ምናምን ብላችሁ ያሰባችሁ ሊሆን ይችላል። ገና ታሪኩ መጀመሩ ነው። እቺ ልጅ እሱን በደንብ ለመሰለልና ለማጣራት እንዲመቻት ከካሊፎርኒያ ወደ
ከአሪዞና ሙሉ እቃዋን ሰብስባ ትመጣለች። ከሱ ቤት ትንሽ ራቅ ብሎ በሚገኝ አንድ የአያቷ ቤት ትገባለች ማለት ነው። ግልጹን ለመናገር ተለያይተው። ከዛ ግን ምን ታደርጋለች እቺ ልጅ? ስራ ፍለጋ እሱ ቤት ትመጣና በቃ ቅጠረኝ፣ ቤት ላጽዳልህ፣ የቤት ሰራተኛ ልሁንልህ፣ ቅጠረኝ፣ ክፈለኝ ምናምን ነገር ትለዋለች። ሀሳቡ እንግዲህ እሷን ስራ ለማሰራት ነው። በቃ ሌላ ምንም ትርፍ ነገር የለውም። ስራ ለማሰራት ነው። ይስማማሉ ምናምን ነገር ቢሆንም አንድ ነገር አለ። እነዚህ ሰዎች ፍቅረኛሞች ነበሩና ብቻ አንድ ሁለት ይባባሉ ምናምን ነገር ይሳሳማሉ፣ ግንኙነት ይፈጥራሉ። በቃ ይሳሳማሉ ምናምን ዝም ብለው እነዚህ ትራቪስ እንግዲህ የሆነ ሙቭድ ለማድረግና የተለየች ሴት ጋር ግንኙነት ለመጀመር ይወስንና ከሌላ ሴት ጋር ማውራት ይጀምራል። ይህ ነገር ስትመለከት እንግዲህ ጆዲ በጣም ትናደዳለች። እሷ የእሱን ቤት ማጽዳት ከጀመረችበት ጊዜ አንስቶ ይህ ሰውዬ ህይወቱ መስቅልቅሎ ይወጣል። ማለት ምን አጋጠመው ሳይባል የመኪናው ጎማ ይፈነዳል፣ የእሱ መጽሐፎች ምናምን ጋዜጦች ምናምን ነገር ይጠፉበታል፣ ሶሻል ሚዲያው እንዳለ ሀክ ይደረጋል። በቃ ምን ልበላችሁ ህይወቱን መስቅልቅሉ ነው የምታወጣው ነው ልጅቷ ምላችሁ። ብቻ የሁላ ነገር ስትመለከት እንግዲህ ያቺ የጠበሳት ሴት ምንም አልተመቻትም። ይሄ ግንኙነት ትተወዋለች። በዚህ ሁላ ሁኔታ ውስጥ ግን ትራቪስ እና ጆዲ ግንኙነት ማድረጋቸውን ቀጥለውበታል። በቃ አንድ ላይ መሆናቸውን ቀጥለውበታል ምናምን ነገር ነው ምላችሁ። እሷ ቤት የምትገባበት አክሰስ ስታጣ ምን ታደርጋለች? በቃ መሬት ለመሬት ልክ እንደ እባብ ተስባ የፈረንጅ በር ላይ ምናልባት ፊልም ላይ ምናምን ሙዚቃ ክሊፕ ላይ ካያችሁ ወር ደግሞ በአካልም የምታዩት ካላችሁ ማለት ነው የውሻ ማስገቢያ በር አለች፣ ትንሽዬ በር ማለት ነው። በዛ ሁላ እንደ እባብ እየተሳበች እየሾለከች ትገባለች ነው ምላችሁ ልጅቷ። ከዛ ትራቪስም በቃ ይሄን ነገር አቁሞ ምናምን ሙቭድ ለማድረግ ይሞክራል። የተለያዩ ሴቶች ጋር ማውራት ይጀምራል ምናምን ነገር። በስተመጨረሻም እችን የመሰለች ወርቅ የሆነች ልጅ ያገኛል። ግንኙነትም ይጀምራል ማለት ነው። ከዛ ከረጅም ጊዜያቶች በኋላ ብቻ ከጊዜያት በኋላ ማለትም 2008 ዓመተ ምህረት ላይ ትራቪስ የሆነ የጉዞ ዝግጅትን ያዘጋጃል ማለት ነው። የጉዞ ዝግጅትን ያዘጋጃል። እኔ ምን እንደሆነ አላውቅም፣ ግን ሁሌ በየዓመቱ የሚደረግና በትራቪስ በኩል የሚዘጋጅ ዝግጅት ነው። ዝግጅቱ ላይ እንግዲህ ማን ይካተታሉ? የትራቪስ ቤተሰቦች፣ ዘመዶች እንዲሁም የቅርብ ጓደኞች ምናምን ነገር ይሄዳሉ። ትራቪስ ግን እቺን ጆዲ ሊጋብዛት አልወሰነም። ገምቱ ማንን አብሮ ሊወስዳት እንዳሰበ። እቺ አዲስ ያገኛትን ወርቅ ያልኳችሁ ልጅ እሷን ይዟት ለመሄድ ይወስናል። ይሄ ሁላ ነገር እንግዲህ ጆዲ በምን ታውቃለች ምናምን ብላችሁ ልትጠይቁኝ ትችላላችሁ። ሶሻል ሚዲያውን ሀክ ስላደረገች እርስ በርስ ሲያወራ እርስ በርስ ሲነጋገሩ ምናምን ያሉትን እንዳለ ልጅቷ ታያለች ቁጭ ብላ። ይሄን ነገር ስታይ በጣም ትናደድና ምናምን ነገር ከአያቶቿ ቤት የአያቶቿን አንዱ ሽግት ብድግ ታደርግና ይዛ ወደ ትራቪስ ቤት ትሄዳለች ማለት። ትራቪስ ጋር ምናምን ይሄዳሉ። አንድ ሁለት ይባባላሉ፣ መሳሳም ይጀምራሉ። ከዛ በኋላ ያው እንደጠበቃችሁት ይጀምራሉ ማለት ነው እነዚህ ሰዎች ማለት ነው። ትራቪስ በሰዓቱ የሚገርም ዲጂታል ካሜራ ገዝቶ ነበርና ማለት ጉዞ ሲያደርጉ የሚቀረጹበት ቪዲዮ የሚያነሱበት ምናምን ነገር ዲጂታል ካሜራ ገዝቶ ነበርና በቃ ምን ለማድረግ ይወሰናሉ? በዛ ዲጂታል ካሜራ እንግዲህ ፎቶ ለማንሳት ማለት ፎቶ እርስ በርስ ራቁታቸውን ሆነው ደባሪ ነገር ነው ግን ራቁታቸውን ሆነው ምናምን ፎቶ ይነሳሉ። እሷም ታነሷለች፣ እሱም ያነሷል ምናምን። ሌላው ይቅር ቪዲዮ ሁላ እየተቀረጹ ያደርጋሉ ማለት ነው። ከዛም ከሰዓታት በኋላ ጨራርሰው ምናምን ነገር ወደ ሻወር ገብቶ ትራቪስ ሊተጣጠምና ሊጨራርስ ማለት ነው። ወደ ሻወር ምናምን ሲገባ እሷ ከጀርባው ትከተለዋለች። የሆነ ቢላዋ ነገር ታነሳና ከጀርባው አንድ እዚህ ጋር አቋርጣችሁ ሀሜተኛው ይባላል። በዚህ ዩቲዩብ ቻናል ላይ እንግዲህ የተለያዩ የወንጀል ታሪኮችና እንዲሁም አስደናቂ ክስተቶችን የምንነጋገርበት ስለሆነ እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ይህንን ቤተሰብ ሰብስክራይብ በማድረግ ይቀላቀሉን። ወደ ታሪኩ እንመለስ። ከጀርባው ትሄድና ምናምን ነገር ማጅራቱን ትለዋለች፣ ትደፋዋለች፣ ምናምን ነገር ትጥለዋለች። ከዛ በኋላ በዛ በያዘችው ቢላዋ ትወገጓለች። የሚያስጠላ ነገር ለ27 ጊዜ ውግትግት ታደርጓለች። ይሄ ሰውዬ የማንም እንዳይሆን ምን ታደርጋለች? የገዛ ቁርጥ ታደርግለታለች ይዛ ማለት ነው። ከዛ ስራው መጠናቀቁን ለማረጋገጥ ከአያቶቿ ቤት በሰረቀችው ሽጉጥ ጭንቅላቱን ይዛ ብርጥስ ታደርግለታለች ማለት ነው። ይሄ ሁላ ነገር እንግዲህ ሲከናወን እቺ ልጅ አወቀች አላወቀች እርግጠኛ ባልሆንም ሙሉ ቪዲዮ ተቀርጿል። እሱ በገዛው ካሜራ ሙሉ ቪዲዮ ተቀርጿል ነው የምላችሁ። ከዛ በኋላ እሷ ሰውነቷ ምናምን ትታጠባለች ምናምን። ትራቪስንም እንግዲህ ስለምታከብረው እንግዲህ ምን አይነት ክብር እንደሆነ ባላውቅም ስለምታከብረው ምናምን ወስዳ ሻወር ቤት ጥጥብ ታደርገዋለች ማለት። ቅድም ለጉዞ ገዝቶታል ብዬ የነገርኳችሁ ካሜራ አሁንም እየቀረጸ ነው። እሷ ደግሞ የሁላ ነገር ታውቃለች። አንዷም ተመችቷት ምናምን ነገር ትራቪስ የጨቀጨቀችው ምናምን ነገር ፎቶ ታነሳዋለች፣ ትቀርጿለች ምናምን ነገር። ከዛ በኋላ ምን አይነት ክብር እንደሆነ ባላውቅም ብቻ ስለምታከብረው ምናምን ወስዳ አጠብጥብ ታደርጓለች፣ ልብሱን ታጥበለታለች ምናምን ነገር። ከዛ ምንም እንዳልተፈጠረ ቤቱን ጥላ ትወጣለች። ከዛም ፖሊሶችም ይሄን ነገር ሲመለከቱ ኢንቨስቲጌት ያደርጉበታል ምናምን ነገር። የቅርብ ጓደኞቹን ሲያጣሩ ምናምን ያው ቀደም እንደነገርኳችሁ እነዛ ሁለት ጓደኞቿን ቅናተኛ የሆነች ፍቅረኛ የነበረችው ምናምን እሷ ሳትሆን አቀርም እንዷም የሁላ ነገር ያደረገችው ምናምን ነገር። ከዛም የትራቪስን ቤት ሄደው ሲመረምሩና ሲያጠኑ ምን ያገኛሉ? ያንን ካሜራ ያገኛሉ። ኒሞሪውን አታውጣው እቺ ልጅ ድንጋይ ራስ ምንም ነገር አታውቅም። ምንም ነገር ስለማታውቅ ኒሞሪውን ሳታውጣው ነው ጥላ ሄደችው። ኒሞሪውን ሲያዩት እንግዲህ ትራቪስን ስትወጋው፣ ስትገለው፣ ስትቆርጠው ምናምን ነገር ያለበት ቪዲዮ ነበረና ሄደው ጆዲን ከቤቷ ይይዟታል ማለት። ከዛም ሄደው ከያዟት በኋላ እንግዲህ ለፍርድ ያቀርቧታል። የእድሜ ልክ ጽኑ እስራትም ይፈረድባታል። ትክክለኛ የሷ ፎቶ ይሄ ነው የጆዲ ማለት። ተመልካቾቻችን ለዛሬ የነበረኝ ምርጥ ታሪክ ይሄንን ይመስላል።
ቪዲዮውን ከወደዳችሁት ይህንን ቻናል ላይክ በማድረግ እንዲሁም ደግሞ እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ይህንን ቻናል ሰብስክራይብ በማድረግ የመለቃቸው ቪዲዮዎች በሰዓቱ እንዲደርሳችሁ የደወል ምልክቷን ይጫኗት። በቀጣይ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ለእናንተ ይሁን እያልኩኝ እኔ ከወዲሁ ሰናበታችኋለሁ። ቻው።